ሰላም የተወደዳችሁ ሰላም ለእናንተ ይሁን። ዛሬ ደግሞ በአንድ ቪዲዮ መጥቻለሁ። አንድ ታሪክ ሰምቼ የሆነ ሰው ሲናገር በመንገድ ላይ አንድ ሰው አንዲትን ትንሽዬ ዝሆን አግኝቶ ወደ ቤቱ ያመጣትና በቀጠን ባለች ገመድ እግሯን አስሮ እዛው እየመገባ ያሳድጋታል። ያቺም ዝሆን አደገች። ካደገችም በኋላ ያንኑ ትላንትና ልጆና ስታርግ የነበረውን ስርዓት ያንኑ ስርዓት ታደርጋለችና ምንድነው የዚች ዝሆን ችግሯ? ዛሬም ታስሬያለሁ ብላ ስለምታስብ በጥሳኮ መሄድ ትችላለች። ሰውነቷ አድጓል፣ ጨምሯል። ግን የታሰረችበት የመጀመሪያውን ነገር ስለሆነ የምታስበው አሁን እስረኛ ነኝ ብላ ስለምታስብ አቅሟን ምን ለማድረግ አልቻለችም፣ ለማውጣትና ለመጠቀም አልቻለችም። አሁንም ምንድናት? እንደ እስረኛ ታስባለች። ግን በጥሳ መሄድ ትችላለች፣ አልፋ መሄድ ትችላለች ሲል እኔ ወደ ራሳችን አመጣውና ብዙ ጊዜ የብዙዎቻችን ህይወት እንደዚህ ነው። አንድ ቦታ ላይ ከለመድነው ነገር የተነሳ አልፈን ወጥተን ብዙ ነገር መስራት እንችላለን፣ ፍሬ ማፍራት እንችላለን አንልም። በቃ እንደ እስረኛ ራሳችንን መጀመሪያ የነበርንበትን እያሰብን እዛው ላይ ቁጭ ብለን 20 ዓመት 30 ዓመት አንድ ቦታ ላይ እንገኛለን። እና ከዚች ከዝሆኗ ጋር የተመሳሰለ ነገር ስለሆነብኝ ወደ እናንተ አመጣሁትና አብርሃምን በመጽሐፍ ቅዱስ ላይ ስትመለከቱ አብርሃም ከእግዚአብሔርን ከማያውቅ ቤተሰብ ነው የመጣው። እግዚአብሔር ወደሱ መጥቶ ከዘመዶች ከዘሮች ተለይተ እኔ ወደማሳይ ምድር ናውጣ ብሎ ሲለው አብርሃም ምን አደረገ? ታዞ እግዚአብሔርን ሲከተል ትመለከታላችሁ። እና ከወጣም በኋላ ደግሞ እግዚአብሔር የብዙዎች አባት ሲያደርግ አሁን ላለው አብርሃም ብለን ለምናወራው ነገር የሚጻፍለትን ነገር በህይወቱ ላይ ሲሆን እናያለን። የዛች ውጣ ሲለው ያለውን ውሳኔ እግዚአብሔር ዛሬ ላለበት ነገር ውጤቱን እናየዋለን። እና ብዙ ጊዜ የሆነ ቦታ ላይ አንድ ቦታ ላይ 20 ዓመት ተቀጥረን ወይም ቤተሰቦቻችን ላይ ተቀምጠን በቤተሰቦቻችን ህይወት እየኖርን ወተን ግን የራሳችንን ለማድረግ ምን አቅም እናጣለን። ልክ እንደዚህ ሆኗ መጀመሪያ በቃ ስንገባ የነበረንን አቅም ነው እንጂ የምናየው እዛ ቁጭ ብለን ብዙ ነገሮችን እንዳካበትን ብዙ ነገር እውቀትን እንዳገኘን አናስብምና ዘመናችን ሙሉ ባሪያ ሆነን ስንገዛ በሆነ ሰው ስር ሆነን ስንኖር ራሳችንን እናገኛለን። ለዚህም ነው የዚች ዝሆኗን ታሪክ ወደ እናንተ ያመጣሁትና አንዲት ሴት አንድ ጊዜ ምን አለችኝ? አስተዋለችኝ። እኔ እኮ አለች በብዙ ጊዜ ከስራ ለመውጣት እፈልጋለሁ፣ ግን በጣም ነው የምፈራው። 9 ዓመት በአንድ መስሪያ ቤት ላይ ይሰራልህ ያለሁት፣ እግሬ አብጧል፣ 2 ልጆች ነው ማስተዳድረው፣ ግን በህይወቴ ላይ ምንም ለውጥ የለም አለችኝ። ግን የሚገርማችሁ ልጅ እሷ አሁን እንደዚህ የምትናገረው ሴት በእጆቿ ላይ እዛ መስሪያ ቤት ላይ ብዙ ያካበተችው ልምድ አለ። በእሷ እነሱ በጣም ባለጸጋ ሆነዋል። እኔ ምን አልኳት? ውጪ፣ ከዛ ስፍራ ላይ ውጪ አልኳት። በራስሽ ነገር ይሄን ነገር ስሪው ብዬ ስላት እውነት ነው ይሄንን እስኪ ቆይ እንደዚህ አይነት ነገር ደፍሬ አላቅም፣ ግን እስኪ ልሞክረው ብላ ወጣ ያንን ነገር መስራት ጀመረች። ያን ነገር ስትሰማ በወር ስታገኘው የነበረውን ነገር እሷ በአንድ ቀን ማግኘት ያንን ነገር ቻለች። እና ብዙ ጊዜ እንዳንለወጥ የሚያደርገን የጭንቅላታችን እስረኝነት ነው። ባሪያ ያደርገናል ሰይጣን አውቆ። ያንን ነገር ነፍሳችን ደግሞ ትለምዳለች። ብዙ ጊዜ የነበረችበትን ስፍራ ያንን ነው የምትለምደው፣ ያንን ነው የምትቀበለው፣ ያንን ነው ለመሆን የምትፈልገው። ግን እኛ ራሳችን ምን ማድረግ አለብን? ዙሪያችንን ማየት መቻል አለብን። ረጅም ዓመት አንድ ስፍራ ላይ ተቀምጫለሁ፣ ፍሬ እያፈራው ነው፣ ለሰው የሚጠቅም ነገር ለእኔ የሚጠቅም ነገር አለው ብለን ዙሪያችንን አይተን ያንን ነገር ፍሬ ከሌለው የሚጠቅም ነገር ከሌለው ግን ወስነን ምን ማድረግ አለብን? መውጣት መቻል አለብን። እንደገና መጽሐፍ ቅዱስ ላይ ያዕቆብንም ራሱ ስትመለከቱ ያዕቆብ በላባ ቤት በጣም በቃ በብዙ ባርነት ይኖር ነበረ። ለ2 ሚስት ሲገዛ ነበረ፣ በረከቱን ሲቀያየርበት ነበረ። የሆነ ቀን ግን ዞር ብሎ ሲመለከት በቃ ባሪያ ብቻ ነው የሆነው። ምንም አይነት ነገር ትርፍ አላገኘም። በቃ በህይወቱ ላይ ምንም አይነት ነገር እንዴ ብሎ ነቅቶ ወስኖ ግን ሲወጣ ምን አደረገ? እግዚአብሔርም ከሱ ጋር ነበረ፣ ስሙንም ራሱ ቀየረለት። አያችሁ፣ በዛ ባለንበት ስፍራ ካለን ስም የሚቀየር የሚጻፍ ነገር ምንም ነገር የለም። ለዛ ያደከመንን ነገር ባሪያ የሆንበትን ነገር ግን ሰብረን ስንወጣ እግዚአብሔር ሪስኩን ይወስዳል። አብርሃምን እኮ ውጣ ካለው በኋላ
እግዚአብሔር ሪስኩን ሲወስድ ታያላችሁ። በወጣበት መንገድ እኮ ቻሌንጅ የለም አይደለም፣ ብዙ ቻሌንጆች ነበሩ። በሚስቱ ሊወስዱበት ሲፈተን ነበረ፣ በራብ ተፈትኗል። እንደገና በድንኳን ሲኖር በጣም ብዙ ነገር ሪስኮቹ አሉ እኮ በወጣበት በሄደበት መንገድ። ግን ያንን ሪስክ ደግሞ እግዚአብሔር ስለተቀበለው አብርሃም አሸናፊ የእምነት አባት ታላቅ አባት ሆኖ ሲገለጥ ታያላችሁ። ስለዚህ በህይወት ዘመናችን ዞር ብለን ፍሬ ምንም ከሌለበት ስፍራ ድርቀት ከሆነበት ስፍራ ግዴታ እዛ ስፍራ ላይ መሞት የለብንም። ግዴታ እዛ ስፍራ ላይ ዘመናችንን መጨረሽ የለብንም። ፍሬ ከሌለው ያንን ስፍራ ለቀን መውጣት መቻል አለብን። አልፈን መውጣት መቻል አለብን። አልፈን ደግሞ ስንሄድ እግዚአብሔር ደግሞ ያንን ምን ሪስኩን ስለሚሸከመው ሪስኩን ስለሚወስደው ምን እናደርጋለን? ያ ቻሌንጅ ለኛ አይከብድብንም። ስለዚህ ከተያዝንበት እስራት፣ ከተያዝንበት ገደብ፣ ከተያዝንበት ውስንነት፣ ከአንድ አይነት የህይወት ምልልስ ከዚህ ቀን ጀምሮ መውጣት ይሆንላችሁ። የእውነቴን ነው። እግዚአብሔር ስማችሁን ይቀይራል፣ አዲስ ታሪክ ይጽፍላችኋል። ይችልላችሁ መጥቼ ነው። እቺ መልእክት ደግሞ ከጠቀመቻችሁ ሰብስክራይብ፣ ላይክ እና ሼር አድርጉልኝ። ተባረኩ። መውጣት ሆኖላችኋል። ወደ አዲስ ነገር መግባት ሆኖላችኋል። ብሩካን ናችሁ።